ሰላም ቤተሰቦች እንዴት ናችሁ? ዛሬ መስከረም 20 ወይም ሴፕቴምበር 30 የዕለቱን የጥቁር ገበያ መረጃ እጥር ምጥን አድርገን ይዘንላችሁ መጥተናል። እስከ መጨረሻው ድረስ ተከታተሉን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 165 ብር ከ73 ሳንቲም እየተመነዘረ ነው። ዩሮ 194 ብር ከ55 ሳንቲም፣ ፓውንድ 222 ብር ከ74 ሳንቲም፣ የካናዳ ዶላር 119 ብር ከ16 ሳንቲም፣ የአውስትራሊያ ዶላር 109 ብር ከ29 ሳንቲም፣ የቻይና ዩዋን 23 ብር ከ25 ሳንቲም፣ የኦማን ሪያል 430 ብር ከ71 ሳንቲም፣ የኩዌት ዲናር 542 ብር ከ87 ሳንቲም፣ የጆርዳን ዲናር 233 ብር ከ76 ሳንቲም፣ የባህሬን ዲናር 439 ብር ከ54 ሳንቲም፣ የሳውዲ ሪያል 44 ብር ከ25 ሳንቲም፣ የዱባይ ድርሃም 45 ብር ከ11 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ይህን ይመስላል። በዚህ ላይ ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልን። በየዕለቱ መረጃውን ስለምናካፍል ደግሞ ሰብስክራይብ በማድረግ ቤተሰብ መሆን እንዳይረሳ። የጥቁር ገበያ ከዚህ ከደረሰ ታዲያ የባንክ ከምን ደረሰ ብላችሁ ካስባችሁ እዚህ ስክሪን ላይ የምትመለከቱትን ቪዲዮ አንድ ጊዜ በንካት የባንክን የምንዛሬ መረጃ ይመልከቱ እያለን በዚያ በቃን። መልካም ጊዜ፣ መልካም ቀን።